በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የኃያሉ የቅዱሱ እግዚአብሔር ቤተሰቦች በኃያሉ በቅዱሱ እግዚአብሔር ስም እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። የእግዚአብሔር ስም እስትንፋስ ባለው ፍጥረት ሁሉ በግዑዙ ፍጥረት ሁሉ ስሙ የተመሰገነና የተቀደሰ ይሁን። የሚታየውንና የማይታየውን የረቀቀውንና የተሰወረውን ዓለም ሁሉ ፈጥሮ የሚገዛ የሚያስተዳድር ቅዱሱ እግዚአብሔር እስከ ዘላለም ድረስ ስሙ የተመሰገነና የተወደሰ የተቀደሰ ይሁን፣ አሜን። ውድ የእግዚአብሔር ቤተሰቦች ይህ የቅዱሳን ሕይወት የተሰኘ የዩቲዩብ ቻናል አዲስ ነው። ገና ዛሬ ነው የጀመርኩት። 0 ሰብስክራይበር ነው። እግዚአብሔር ቢፈቅድ ስላሴ ከኛ ጋር ቢሆኑ የቅዱሳን ሕይወት በተሰኘው በዚህ የዩቲዩብ ቻናላችን ቅዱሳን በዚች ምድር ላይ ሲኖሩ እንዴት የቅድስና ሕይወትን ተለማመዱ፣ እንዴት ከዚህ ከኮተቱ ዓለም ከኃጢአቱ ዓለም ተላቀው የንጽህና የቅድስና ሕይወትን ገንዘብ ማድረግ ተቻላቸው የሚሉ ጉዳዮችን እግዚአብሔር በገለጸልን መጠን የምንነጋገር ይሆናል። እውቀት ስላለኝ አይደለም፣ እውቀት ከእግዚአብሔር ነው። ነገር ግን በዚህ ክፉ ዘመን የኃጢአት ፋይሎችን የኃጢአት ቪዲዮዎችን ከምለቅ እውቀት ባይኖረኝም ያወኳትን መጻሕፍት ላይ ያነበብኳትን እግዚአብሔርም የገለጸልኝን ትንሿንም ቢሆን ለውድ ኦርቶዶክሳውያን ለሚመለከተው ሁሉ ማጋራት የተሻለ ዋጋ እንደሚያስገኝ ስለተሰማኝ የበኩሌን አስተዋጽኦ ለማድረግ ነው እንጂ እውቀትስ የለኝም። ከኔ በብዙ ሺህ እጥፍ እውቀት ያላቸው አባቶች አሉ። እነሱን መከታተልም መልካም ነው። ነገር ግን ውድ ክርስቲያኖች ራሳችንን ከክፉ ሐሳብ ከክፉ መንፈስ ሐሳብ ለማላቀቅ የኃጢአት ቪዲዮዎችን አለመመልከት እጅግ ወሳኝ ነገር ነው። በአሁኑ ዘመን መልካምና የተቀደሱ ርዕሰ ጉዳዮችን ብቻ እየመረጥን መከታተል ከቻልን እመኑኝ አእምሯችንን ጤነኛ፣ ንጹህ፣ የተቀደሰ ሕይወትን እንዲመራ የሚያደርግ ይሆናል ማለት ነው። ስለዚህ የምናየውን እየመረጥን የምንሰማውን እየመረጥን መሆን አለበት። ምክንያቱም ሆዳችን ጥሩ ምግብን ካልተመገበ ያገኘውን ሁሉ የሚመገብ ከሆነ በተለያዩ በልዩ ልዩ በሽታዎች እንደሚጠቃ ሁሉ አእምሯችንም ልክ እንደዛው ነው። እየመረጥን ካልመገብ ነው መልካም ነገሮችን ብቻ እንዲከታተል ካላደረግ ነው እመኑኝ አእምሯችን የተበረዘ በኃጢአት የቆሸሸ የዲያብሎስ መመራመሪያ ላቦራቶሪ ይሆናል ማለት ነው። እናስተውል፣ እንንቃ። ስለዚህ የእግዚአብሔር ቤተሰቦች በዚህ በዛሬ ቪዲዮዬ የማነሳላችሁ ርዕሰ ጉዳይ የቅድስና ሕይወትን በዚህ ዘመን የቅድስና ሕይወትን እንዴት መለማመድ ይቻለናል፣ እንዴት መምራት ይቻለናል፣ ከኃጢአቱ ዓለም ተላቀን እንዴት ወደ ንጽህና ሕይወት መመለስ ይቻለናል የሚል ርዕሰ ጉዳይ የምናነሳ ይሆናል። በአጠቃላይ በዚህች ቻናል የሚለቀቀው ከስላሴ ጋር መልካም ነገር ብቻ ነው። ከኃጢአቱ ዓለም ተላቀን እንዴት ወደ ንጽህናና ወደ ቅድስና መስመር እንዴት ወደ ተፈጠርንበት ዓላማ መምጣት ይቻለናል የሚሉ ኮንሴፕቶችን ወይም ርዕሰ ጉዳዮችን ብቻ የምንለቅበት ይሆናል። ስለዚህ ከአሁኗ ሰዓት ጀምራችሁ 0 ሰብስክራይበር ነው ብያችኋለሁ። ዛሬ ነው የጀመርኩት። ፎሎ እንኳን ለቲክቶክ ነው። ሰብስክራይብ፣ ላይክ፣ ሼር የሚቻላችሁን ሁሉ እያደረጋችሁ ይችን አካውንት እንድታሳድጓት ስለምናችኋለሁ። ለዓለም ሁሉ ለሰው ልጅ ሁሉ ይዳረስ ዘንድ የማናውቀውን እናሳወቅ ዘንድ እግዚአብሔር የገለጸልንን እናስተላልፍ ዘንድ ለዓለም ለሰው ልጅ ሁሉ መዳረስ አለበትና ሰብስክራይብ እያደረጋችሁ ላይክ እና ሼር እያደረጋችሁ ይችን አካውንት እንድታሳድጓት ስለምናችኋለሁ። ይሄን እንደ መግቢያ ካልኩኝ ወደ ርዕሰ ጉዳይ ልምጣ። በዚህ ዘመን እንዴት ከቅድስና ሕይወት ሩቅ ሆነ የሰው ልጅ? እኔ ወይም አንቺ ሁላችንም በዚህ ዘመን እንዴት ከቅድስና ሕይወት ሩቅ ሆነን የሚሉ ነገሮችን ስናነሳ ብዙ እንቅፋቶች ስላሉ ነው። የቅድስና ሕይወት እንቅፋቶች
እነዛን እንቅፋቶች አንድ ባንድ እየዘረዘርን የምናይ ይሆናል። ለወደፊት በተከታታይ እንደዚህና መሰል ቪዲዮችን የሚለቅላችሁ ይሆናል። ስለዚህ ከአሁኗ ሰዓት ጀምራችሁ ሰብስክራይብ አድርጉ ብያለሁ። ለዛሬ የምትሆን አንድ ርዕሰ ጉዳይ አነሳላችኋለሁ ማለት ነው። በዚህ ዘመን የቅድስና ሕይወትን እንዳንመራ እንቅፋት ከሆኑ ነገሮች ዋናውና ትልቁ ነገር የተፈጠርንበትን ዓላማ ባለማወቃችን ነው። የሰው ልጅ ትልቁን ስህተት የሰራው እዚህ ላይ ነው። አስተውሉ ውድ ክርስቲያኖች፣ እንመርምር፣ እናንሰላስል። አእምሮ የተሰጠን ለዚህ ነውና እኔ ለምን ዓላማ ነው የተፈጠርኩት የሚለውን ትክክለኛውን ነገር ፈልጎ ማግኘት አለበት አንድ ሰው። ይህ ማለት አንዳንድ መጥፎ ተልዕኮ ያላቸው ድርጅቶች ወይም የእምነት ድርጅቶች የተፈጠርንበት ዓላማ እያሉ በተዛባ ሁኔታ የቅዠት የሆነ ሀሳባቸውን በሚያቀርቡት መንገድ አይደለም መረዳት ያለብን። ትክክለኛውን ኦሪጂናሊቲ እኔ ለምን ዓላማ ነው ወደዚች ምድር የመጣሁት የሚለውን ጥያቄ ከጠየቅን በኋላ ሙሉ መልሱን ማግኘት አለብን። ያንን መልስ ካገኘን በኋላ በዛች መልስ ህይወታችንን የምንመራ ከሆነ እመኑኝ ከክፉ ዓለም ተላቀን የንጽህና ህይወትን መምራት ይቻለናል። ስለዚህ እኔ የተፈጠርኩት ለምን ዓላማ ነው የሚለውን ጥያቄ በተደጋጋሚ አእምሯችን ልቦናችንን መጠየቅ አለበት። መጠየቅ ብቻ አይደለም፣ መልስ ለማግኘትም መኳተን፣ መውደቅ፣ መነሳት መቻል አለበት። እኛ የሰው ልጆች የረቀቅን ፍጡሮች ይቅርና ማንኛውም ኦብጀክት፣ ማንኛውም ማቴሪያል ራሱን የቻለ የተሰራበት ዓላማ አለው። አስተውል። ይህ የምቀረጽበት ሞባይል ራሱን የቻለ ዓላማ አለው። ለዚህ ለተሰራበት ዓላማ የምጠቀምበት ከሆነ የሚያገለግለኝ ይሆናል። መኪናንም ብንወስድ ራሱን የቻለ የተሰራበት ዓላማ አለው። ለምሳሌ አንድ መኪና የሚሰራው አንድን ሰው ወይንም አንድን ዕቃ ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ ዓላማ ነው የተሰራው። ስለዚህ ይህ መኪና የተሰራበትን ዓላማ ጠብቄ የምጠቀምበት ከሆነ የሚያገለግለኝ ይሆናል። ነገር ግን መኪናው ላልተሰራበት ዓላማ ባውለው ዳሜጅ ይሆናል ማለት ነው። ለምሳሌ ላልተሰራበት ዓላማ ማለት ሄሊኮፕተር በላዩ ላይ እንዲያርፍ ባደርግ ላልተሰራበት ዓላማ አውየዋለሁና ጥቅም ውጭ ይሆናል ማለት ነው። ዳሜጅ ይሆናል። ሁለቱም ነው ዳሜጅ የሚሆነው፣ ሄሊኮፕተሩም መኪናው። ስለዚህ ላልተሰራበት ዓላማ የሚውል ማንኛውም ነገር ራሱ ዓላማውም ዓላማ አስፈጻሚም ሁለቱም ጥቅም ውጭ ይሆናሉ ማለት ነው። ስለዚህ ማንኛውም ማቴሪያል ራሱን የቻለ የተሰራበት ዓላማ ካለው ለዛ ዓላማም የሚውል የሚያገለግል ሲሆን በጥንቃቄ የምንጠቀምበት ለተሰራበት ዓላማ ብቻ የምንጠቀምበት መሆናችንን አውቀን እየተጠቀምንበት ሲሆን የሰይጣን የረቀቀው ተንኮል ግን የኛን ዓላማ የኛን የተፈጠርንበትን ዓላማ በደንብ እንዳንመረምር እንዳንረዳ የድሪቶ ሐሳብ ድሪቶ የሆኑ ኮንሴፕቶችን ልማዳዊ የሆኑ ሐሳቦችን ባህላዊ ልማዳዊ በማህበረሰብ ዘንድ አስርጾ በግምት እንድንኖር አድርጎናል። ውድ የእግዚአብሔር ቤተሰቦች እዚህ ጋር በጣም በጥንቃቄ ማንሰላሰል አለብን። አንድ ሰው እስከ ዕለተ ሞቱ ድረስ ያለችው ቻንስ የማትታወቅ ቢሆንም ማለትም ለምን ያክል ጊዜ በዚች ምድር ላይ እንደሚቆይ የማያውቅ ቢሆንም ይህ ራሱን የቻለ እጅግ አስደንጋጭ ነገር ያለው ነገር ስለሆነ ነው ትኩረት የማደርግበት። ማለትም በሰከንዶች ውስጥ ሊያበቃ የሚችል ህይወት ላይ የኖረ አንድ ሰው ለትክክለኛው ዓላማ እየኖረ መሆኑን ማረጋገጥ ካልቻለ መጨረሻው አስደንጋጭ ይሆናል ማለት ነው። ልክ መኪናው ላልተሰራበት ዓላማ ሄሊኮፕተር አሳርፈንበት ሁለቱም እንደተከሰከሱና ጥቅም ውጭ እንደሆኑ የኛም ህይወት ላልተሰራንበት ዓላማ መኖር ስንጀምር ጥቅም ውጭ እንሆናለን ማለት ነው። ይህ የሰይጣን ኮንሴፕት ነው። አእምሯችን ላይ ሲልድ አድርጎ ገጥሞልናል።
ዓለማዊ ነገሮችን ብቻ እንድንመለከት፣ ምቾቱን፣ ዝሙቱን፣ ኃጢአቱን ብቻ እንድንመለከት አድርጎናል። ይህ ያልተሰራንበት ዓላማ ነው። እመኑኝ፣ ዓላማችንም እኛም እንጠፋለን የተሰራንበትን ዓላማ እየፈጸምን ስላልሆነ። ስለዚህ ወደ ኦሪጂናሊቲ መመለስ መቻል አለብን። የሰው ልጅ ያልተረዳው ነገር ይሄ ነው፣ ወይም አልተረዳውም ለማለት አያስችለኝምና በደንብ በጥልቀት ያልመረመረውና ያልፈተሸው ጉዳይ ይሄ ነው ማለት ይሻለኛል። ማወቅንም ማናውቃለን፣ ነገር ግን ወደ ተግባር የሚያመጣ እውቀት አልያዝንም፣ አልጨበጥንም፣ በደም ስራችን አልተዋሃደም፣ በህሌናችን በልቦናችን ውስጥ አልሰረጸም። እመኑኝ፣ ሾርት ሚሞሪ ነው። ከላይ ከላይ ብቻ ይሄን እኮ እናውቃለን፣ አዲስ ነገር ታወራለህ እንዴ ምናምን ያወራህ መሰለህ እንዴ ምናምን ልንል እንችላለን። እመኑኝ አዲስ ነገር እያወራሁ አይደለም፣ ነገር ግን በጥልቀት እየመረመር ነው አይደለም፣ በቸልተኝነት ነው። ከላይ ከላይ ሾርት ሚሞሪ ነው። ለምን አቅም አልሰጠንም ታዲያ? ካወቅነው የተሰራንበትን ዓላማ ካወቅነው ለዛስ እየኖርን ነው ካልን ለምንድን ነው ከቅድስና ህይወት የራቅ ነው? ይሄ ራሳችንን ልንጠይቀው የሚገባ ጥያቄ ነው። እናስተውል። ስለዚህ ውድ ክርስቲያኖች የዲያብሎስን የረቀቀ ተንኮል መዋጋት መጀመር አለብን። አእምሯችንን እየተጠቀምን ወደ ንጽህና ህይወት መገስገስ መቻል አለብን። መቼ ከዚች ዓለም እንደምንነቀል አናቅም። በቅዠት ውስጥ ነው የምንኖረው። ተስፋ ቢሶች ሆነን ነው የምንኖረው። በልማዳዊ አኗኗር ነው የምንኖረው። በግምት ነው የምንኖረው። በጨለማ ነው እየኖር ነው ያለ ነው። ይህ ነው ዓላማው። የክፉ መንፈስ ዓላማ ይህ ነው። እናስተውል። ብሩህ አእምሮ እንዲኖርህ ከፈለግ አንተ የተሰራህበትን ዓላማ ፈልግ፣ የተፈጠርክበትን ዓላማ ፈልግ። በዛችም እስከ ዕለተ ሞትህ እስከ እስትንፋስህ መጨረሻ ድረስ ተመላለስ። የረቀቀውን ዓለምን ትቀላቀላለህ። በንጽህና በቅድስና እንደ መላእክቱ እያሸበረክ እየተንቆጠቆጥክ መኖር ይቻልሃል። ከሞት በፊትም በእረፍት በመረጋጋት በሰላም መኖር ይቻልሃል። የተፈጠርክበትን ዓላማ ስታገኝ ነው። ታዲያ እናስተውል። ማን ነው እስኪ ያስተዋልና ሌትም ቀንም ይህ ሐሳብ የሚጨቀጭቀው ወይም እረፍት ያሳጠው ማን ይሆን? ለምን ዓላማ ነው ግን ወደዚች ምድር የተፈጠርኩት? አብ ወልድ መንፈስ ቅዱስ ሥላሴ ሲሰሩኝ ለምን ዓላማ ነው የሰሩኝ? በዚች ምድር ላይ እየበላሁ እየጠጣሁ በምቾት በመዘነጥ በኃጢአት እየተመላለስኩ በኋላ አፈር ሆኜ ከንቱ ሆኜ ልቀር ነውን ሥላሴ የሰሩኝ ብሎ መጠየቅ መቻል አለበት። አንድ አእምሮ ያለው ሰው ህይወቱን መፈተሽ አለበት። የቀን ውሎውን መገምገም፣ የሌሊት አዳሩን መገምገም መቻል አለበት። እኔ እንዴት ነው እየኖርኩ ያለሁት? በሰይጣን ተንኮል ውስጥ በሰይጣን ድሪቶ ሐሳብ ውስጥ ተተብትቤ ነው እየኖርኩ ያለሁት ወይስ በተፈጠርኩበት ዓላማ ነው እየኖርኩ ያለሁት የሚለውን በጥልቀት መመርመር አለብህ። አንተ፣ አንቺ ወይም እኔ ከመጠራታችን በፊት እናስተውል። ስለዚህ ለምን ዓላማ ተፈጠርኩ? ለዚች ወደዚች ምድር ስመጣስ እንዴት ሁኜ እንድኖር ነው የሚፈልገው እኔን የሰራኝ አምላክ? የሚሉትን ጥያቄዎች አእምሯችን መጠየቅ መቻል አለበት። ለማጠቃለል ያክል የሰው ልጅ ሶስት ዋና ዋና ነጥቦችን በአእምሮ ማንሰላሰል መቻል አለበት። ለመረዳትም መሞከር አለበት። ወደ ንጽህና ህይወት፣ ወደ ቅድስና ህይወት ለመመለስ የፈለገ አንድ ሰው ሶስት ዋና ዋና ነገሮችን፣ ቁልፍ የሆኑ ነገሮችን ማንሰላሰል መቻል አለበት። እነዚህም የመጀመሪያው እንዳልኳችሁ እኔን የሰራኝ ወይም አብ ወልድ መንፈስ ቅዱስ ሥላሴ እኔን ሲሰሩኝ ሲፈጥሩኝ ወደዚች ዓለም ሲያመጡኝ ለምን ዓላማ ነው? የመጀመሪያው ሳብራራላችሁ እንደቆየሁት የመጀመሪያዋ ጥያቄ ይቺ መሆን አለባት። ከአሁኗ ሰዓት ጀምራችሁ አለማምዱት፣ ጎትጉቱ፣ ጠይቁት። መልስ እስከምታገኙ ድረስ እረፍት አይኖራችሁ። ይህንን ነገር ጠይቃችሁ መልስ ማግኘት። ሁለተኛውና እጅግ ወሳኙ ነገር አብ ወልድ መንፈስ ቅዱስ ወይም ሥላሴ እኔን ከሰሩኝ በኋላ ወደዚህ ምድር ካመጡኝ በኋላስ እንዴት እንድኖር ነው የሚፈልጉት? ያንኗር ላይፍ ሳይክላችን ምን መምሰል አለበት? ይህንም ተደጋጋሚ በመጠየቅ አእምሮን ልቦናን በመጠየቅ መልስ ለማግኘትም በመታተር መጻሕፍትን በማንበብ ሊሆን ይችላል፣ ሊቃውንትን በመጠየቅ ሊሆን ይችላል፣
ተፈጥሮን በመጠየቅ ሊሆን ይችላል፣ እግዚአብሔርን በመጠየቅ ሊሆን ይችላል። ብቻ ብዙ ነገሮችን ሞክርና አንተ እነዚህ ሁለት ነገሮችን ለማግኘት ጠይቀህ መልስ ለማግኘት የምትሞክር ሁን አሁን ነው። ሶስተኛውና እጅግ ጠቃሚው ነገር ደግሞ ከሞት ባሻገር ስላለው ህይወትህ እኔ በዚች ምድር ላይ አንድ ሰከንድ የሚሆን 100 ዓመት ከኖርኩ በኋላ የዚህ የስጋዊ ኑሮዬ ካከተመ በኋላ ስጋዬም ወደ አፈር ከተቀላቀለ በኋላ ምስጦች ቦጫጭቀውት ከንቱ ጭቃ ሆኜ ከቀረው በኋላ ነፍሴ በምን አይነት አኗኗር ነው የምትኖረው? የዘላለም ህይወት ስለሚባለው ነገርስ ምንን መረዳት አለብኝ? ይሄን ነገር በጥልቀት መረዳት መቻል አለብህ። ተስፋ ይሆናልና ከዚህ ከኮተቱ ዓለም ፈልቅቆ ከኃጢአቱ ዓለም መንጋጋ ፈልቅቆ የሚያወጣ ይህ ተስፋ ነውና ቅዱሳን ይሄንን እየተመለከቱ ነው። ይሄንን የተተበተበውን የሰይጣናዊ ድሪቶ በጣት ሰው ጥለው ወደ ንጽህና ህይወት ወደ ንጽህና ማማ መውጣት የተቻላቸው እመኑኝ ከሞት ባሻገር ስላለው ህይወታቸው በጥልቀት መርምረው ስላገኙት ነው። ስለዚህ የቤት ስራ ሰጣለሁ፣ የቤት ስራ ሰጥሻለሁ፣ ለራሴም የቤት ስራ ሰጣለሁ። ከዛሬ ጀምሮ 3 ነገሮችን ጠይቄ በነዛ ውስጥ መልስም ማግኝቼ በነዛ ውስጥ መመላለስ መቻል አለብኝ። ይዛኔ ነው ንጽህና ሀብሎ የሚጀምረው። እመኑኝ ወደኋላ ማፈግፈግን የማትፈልጉበት የማትጸጸቱበት እጅግ አስደናቂ የሆነ ህይወትን የምትጀምሩት እነዚህን ነገሮች የተረዳችሁ ጊዜ ነው። እንተባበር፣ እንነቃቃ። ድሪቶውን የሰይጣንን መንፈስ በጣጥሰን የምንጥልበትን ኃይል ሥላሴ ይሰጡናል። በመጎረርም አይደለም፣ በትዕቢትም አይደለም፣ በፍጹም ትሕትና ሆነን ሥላሴን እንጠይቃለን። ሥላሴም ክፉን መንፈስ የምናሸንፍበትን አእምሯችንን ይከፍቱልናል። እመኑኝ። ስለዚህ 3 ነገሮችን አትርሳ፣ አትርሺ። ሥላሴ ለምን ዓላማ ወደዚች ምድር አመጡኝ፣ ለምን ዓላማ ፈጠሩኝ የሚለውን በተደጋጋሚ እረፍት እያጣ ጠይቅ። መልስ እስከምታገኝ ድረስ እረፍት እያጣ ጠይቅ። ሁለተኛው ለሥላሴ ከፈጠሩኝ በኋላስ በዚች ምድር ላይ እንዴት ነው የምኖረው? እንዴት እንድኖር ነው የሚፈልጉት? ይህም የኦሪጂናሊቲ ጥያቄ ነው። አንድ ዕቃ ስንገዛ ማኗል አለው። እንደዚህ እያደረግ ተጠቀምበት፣ ፀሐይ እንዳያገኘው፣ ልጆች እንዳያገኙት፣ ብዙ ማኗሎች አሉት። ይሄን እያደረግ ተጠቀም ይላል። ለምን? ከዚህ ካልኩ ውጭ ብታደርግ ግን ትጎዳዋለህ፣ ዳሜጅ ይሆናል እሱ ዕቃ እያለ እኮ ነው። እኛም እኮ የተሰራንበት ዓላማ አለ። እንዴት መኖር እንዳለብን እኮ 10ቱ ትእዛዛትና 6ቱ ቃላት ወንጌልና መሰል ደግ ስራዎች፣ የንጽህና ስራዎችን እየተለማመድን መስራት መኖር እንዳለብን እኮ ሲያመለክት ነው። ለምን እንዴት መኖር አለብኝ የሚለውን ፍንጭ እየነገርኩህ ነው። አንተ በጥልቀት መርምር። እኔ የመጀመሪያ ቪዲዮ እንደመሆኑ መጠን ጠቀስ እያደረግኩልህ ለወደፊት በተከታታይ መሰል ነገሮችን ስለማቀርብ አብረን የምንለማመድ ይሆናል። ክፉውን ዘመን አብረን የምንሻገር ይሆናል ከሥላሴ ጋር ማለት ነው። ሶስተኛው ተስፋ የሆነ ዘንድ ብያለሁ፣ ደጋግሜያቸዋለሁ። 3ቱን ነገሮች ከሞት ባሻገር ስላለ ህይወትህ ለማወቅ ለተስፋ ይሆናል፣ ለመጽናናት ይሆናል፣ ይህን ክፉ ዓለም ለመናቅ ይሆናል። ያኛውን እያሰብክ ይህንን እንድትረሳ የሚያደርግህ ኮንሴፕት ነውና በጥልቀት ለማወቅ ለመረዳት ሞክር። ስለዚህ የእግዚአብሔር ቤተሰቦች እነዚህን 3 ነገሮችን ካደረግን እመኑኝ ከሞት ባሻገር ስላለ ህይወታችን መጨነቅን እናቆማለን። ሞት ሲመጣ መደንገጥን፣ መፍራትን፣ መርበትበትን እናቆማለን። በዚህ ምድር ላይ ያለው እንዴት ህጉን ልፈጽም፣ እንዴት መልካምነትን ለማመድ የሚለው ብቻ የሚያስጨንቀን የሚያሳስበን ይሆናል ማለት ነው። የኃጢአቱን ዓለም እየናቅነው አእምሯችን ሪጀክት እያደረገው ይመጣል። እመኑኝ እግዚአብሔር የሰው ልጅ ሲፈጥር ሁሉም ቅዱስ እንዲሆን ይፈልጋል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሏልና አንተ ነፃ ፈቃድክን ከአሁኗ ሰዓት ጀምረህ ለመልካም ነገር ብትጠቀምባት እመነኝ የንጽህና ህይወት ወደ አንተ ይመጣል። እግዚአብሔር ሲያድርብህ ይሰማሃል። እረፍትና መጽናናት ይጎበኝሃል። ይህ ነው እንግዲህ የሰው ልጅ ሁሉ የተጠራበት ዓላማ ይህ ነው። እንድንወያይ የፈቀደልን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስማቸው የተመሰገነ የተከበረ ይሁን። የንጽሕተ ንጹሐን የቅድስተ ቅዱሳን የቤዛዊተ ኩሉ የማይደረ መለኮት የደስተኛዋ እመቤት ፍቅሯ፣ በረከቷ፣ ምልጃዋ አይለየን። አሜን። ሰብስክራይብ፣
ላይክ ሼር ማድረጋችሁን በፍጹም እንዳትዘነጉ። መልካም ነገርን ማጋራት ይህም መልካምነት ነው። ይህም የንጽህና አንዱ ክፍል ነው። ከክፉ ቪዲዮ ከክፉ ዓለም ግን ተላቀቁ። እመኑኝ ክርስቲያኖች፣ ምንም የምታተርፉት ነገር የለም። አእምሮን ከማጣት ውጪ መላው ማንነታችሁ ድሌት ወይም ፎርማት ከማስደረግ ውጪ ምንም ልታተርፉ አይቻላችሁም። ከክፉ ዓለም ከኃጢአቱ ዓለም ምንም መሸመት አይቻላችሁም። ለዲያብሎስ እንኳን አልጠቀመውም። ወደ እንጦሮጦስ ነው ያወረደው። ክፉ ስራ ለማንም ሊጠቅም አይችልም። እናስተውል ውድ ክርስቲያኖች። የቅዱሳን ሕይወትን እያነበብን ታሪካቸውን እያሰብን እነሱን ለመምሰል የምንተጋ እንሁን እንጂ በዚች ዓለም ባህር ውስጥ ተውጠን አንቀርና እግዚአብሔርን ሁሉ ይፈጽምልን ዘንድ ልቦናችን ያነቃቃ ዘንድ አእምሯችን ይከፍት ዘንድ መልካም ፈቃዱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።